ሰላም ሰላም ጤና ይስጥልኝ የመሰረት ጎጃም ዩቲዩብ ተከታታዮች እንደምን አላችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝዝት ይበልልኝ። እንደምን አላችሁ? የምወዳችሁ ጓደኞቼ በመላው ዓለም የምትገኙ እንዴት ናችሁ? እንግዲህ ጉዞ ወደ ገጠር ከገጠር ሰንብተን ወደ ቤት እየተመለስኩኝ ነው። እዚህ ጋር መንገድ ላይ ሆኜ ነው ዞር ዞር እያደረኩ እንግዲህ እያሳየኋችሁ ያለሁት። ዳመናም ፀሐያማም ስለሆነ ካሜራው ብዙም ጥራት የለውም። ፀሐይ ሲሆን ሞር ካሜራው ጥርት ይላል ማለት ነው። እና ይሄ የምታዩት ጤፍ ነው፣ ለጥ ያለ ጤፍ ነው። እኔ በእግሬ እየሄድኩኝ ያለሁት። ይኸው በዚህ በጤፉ ላይ በእህሉ ላይ እንዳትሉኝ ብቻ ጭቃውን ፈርቼ በዚህ በላይ በላይ እየሄድኩኝ ነው ያለሁት እና መንገዱ ክረምት ስለነበረ ጭቃማ ነው። እዚህ ጋር ደግሞ ይኸውልህ ለጓያ እያረሰ ነው። ለጓያ ዘር ማለት ነው። ጓያ የሚዘራው በብዛት መስቀል ከዋለ በኋላ ነው ማለት ነው የሚዘራው እና ለዛ እያዘጋጁት ነው። እዚህ ከፊት ደግሞ በመጨረሻው እህቴና ታናሽ ወንድሜ ከፊት ከፊት እየመሩ ነው ያሉት እና ማዘር ትንሽ ቆጠርጠር አድርጋለን ተሸክመው ከፊት ከፊት እየመሩ ነው። እኔ ደግሞ ከኋላ ይህቺ ከተማችን ናት እንግዲህ ከኛ አካባቢ ሲመጣ ከገጠር ያለው ገጽታዋ የከተማችን ይችን ትመስላለች። የምንኖርባት ይችን ትመስላለች። በጣም ሩቅ ነው። ያው ዙም አድርጌ ነው ያሳየኋችሁ። ያ ካሜራ እየያዙ ስላልተመቸኝ ድንጋዩም አልቀረሰ ቀርጽላችሁ። ዞሮ የገጠር አካባቢ በሰብል ስለተሞላ ሙሉ አረንጓዴ ነው የሚታየው። ሙሉ አረንጓዴ መስከረም እንደመሆኑ በነገራችን ላይ ምንም አይነት የአበባ ዘር አይታይም። ይሄ አደይ አበባ አሁን በፊት ልክ መስከረም አንድ ሲል ፈንድቆ ነበር የሚታየው በየተራራማው እንዲህ በእህል መሃል ምናምን በጣም ደስ ሲል ነበረ እና ዘመኑም ተቀይሯል መሰለኝ። አደይ አበባ እንትን አፈካክ የአድዮ ዘር አታዩም ማለት ነው። እዚህ ባጣብር ምንም ላገኝ አልቻልኩም። አሁን ከፊል ደመናማ ስለሆነ ካሜራው ራሱ እንደምታዩት ነው ያስታውቃል። ፀሐያማ እና ዳመና ቦታ ያለበት ማለት ነው። በዛ ላይ እየተንቀሳቀስኩ ነው ያለሁት። የራሴ ጥላ አለ፣ ዥብ ዥብ ይላል እና በጣም ነው የሚያምረው። እህሉ በጣም ደስ ይላል። እግዚአብሔር እንግዲህ ለበረከት አድርጎት በዝናብ አብቅሎታል፣ በፀሐይ ደግሞ አብስሎ ይመግበናል ብዬ ተስፋ አደርጋለሁ። እንግዲህ እንደዚህ አልፎ አልፎ ዙም እያደረኩ ማሳያችሁ የበቆሎ ነው ማለት ነው። በቆሎ እሸት ደርሷል። በፊት በእኔ እድሜ እንኳ በፊት እያልኩ ላውራና ልክ መስከረም አንድ ካለ በኋላ አገዳ የጓሮ አገዳ ገብተን እንበላ ነበረ። ባይፈቀድልንም ያው በስርቆ መልክ ማለት ነው። በስርቆ መልክ እየገባን አገዳ እንበላ ነበር። ልክ መስከረም ደመራ ከበራ በኋላ ግን አባቶች በስማም ይሉና ባርከው ይቆረጣል። ከዛ በኋላ እዛው ደመራው ላይ እየጠበስን እንበላ ነበር ማለት ነው። ደመራ ተደመረበት ፍም ላይ እየጠበስን እንበላ ነበረ እና ትዝታው ግርም ይለኛል። እዚህ ጋር ካሜራውን እንግዲህ በደንብ አልቀርጨውም፣ ብዙም አይታይም፣ ገለባ ብጬዋለሁ። ዞሮ እንግዲህ በጣም ይቅርታ ኤዲት ሳደርገው ነው ያየሁት። መቁረጥ እችል ነበረ ግን ያው ከነስተቱ ይዩት፣ ከነስተቱ አንዳንዴ ስትርቁ ከሶሻል ሚዲያ ብዙ ነገሮችን እየረሳችሁ ትመጣላችሁ እንደዚህ እየገለባበጣችሁ ካሜራ ተቀርጻላችሁ ማለት ነው። ኑሮ ራሱ እንደዚህ ነው የተገልብጣብኝ። አሁን ኑሮ ራሱ እንደዚህ ካሜራ ነው ተገልብጣብኝ ያለችው እና ዞሮ የኢትዮጵያ ኑሮ እንደዚህ እንደ ካሜራ የተገለባበጠ ነው። አዘርቱን አበላሸቸው፣ መልክዓ ምድሩን አበላሻሸቸዋለሁ እና ያው ኑሮ ራሱ እንደዚህ ናት ማለት ነው። ተገልብጣ ነው ያለችው። ያው እንግዲህ ምን ታደርጉታላችሁ? አንዳንዴ ቶሎ ቶሎ ስትሰሩ አብዴት እያደረጋችሁ ራሳችሁን ትሄዳላችሁ። እኔ ደግሞ ኖሬ ሲመጣ እንደዚህ ገለባብጬው እመጣለሁ ማለት ነው። እንዴት እንደቀርጨው አላቅም። ይህን ይመስላል። እዚህ ጋር ደግሞ እንግዲህ ራሴን ላሳያችሁ ብዬ ነው በጥቂቱ።
እንደዚህ ሆኜ አዝዬ ከኋላ ልጅ አስመስዬ ዘንቢል ነው ያዝልዬ ማዘር እንዳልኳችሁ ቆጣጥራልኝ ዘንቢል ነው ያዘልኩትና ይከብዳታል ብዬ ከእህቴ ላይ ቀንሼ ነው የያዝኩትኝ። እዚህ ጋር ዝብዝፍ እያልኩኝ ነው ያለሁት አለሁ ለማለት ያለው እየፈራሁ በጎረጥ ነው እራሱ የማያችሁ የምረግጥበት ቦታ እየጠፋኝ አስተያየት የራሱ የጎረጥ ነው። ምክንያቱም ወጣ ገባ ነው መሬቱ ቀጥ ያለ ስላልሆነ የምረግጥበት መሬት። በዛ ላይ ጫማ ልጦኝ ስለነበረ ነጠላ ጫማ ነው ያረኩት ሽፍን ጫማ ልጦኝ ነጠላ ጫማ ነው ያረኩት። ለነጠላ ጫማ ለጉዞ ብዙም አይመችም። በጣም ነው ተቸግሬ የደረስኩት የዚህን ቀን ማለት ነው። የሆነ ለጉዞ የማይመች ሽፍን ጫማ አድርጌ ኩማዬን ልጦኝ በስማ ተውኝ አልኳችሁ። የደረስኳትን እኔኝ የማውቀው። አንዳንድ የጉዞ ብቃት የሌላቸው ምናምን አስቸጋሪ ነው። እኔ እንኳን የእግር መንገድ በጣም ጎበዝ ነኝ። ያው እንዳልኳችሁ እንደዚህ ወለል ያለ ገጠር ሜዳ ላይ ገጠር ቦታ ላይ ስለተወለድኩ ሜዳ ላይ አላልኩም ስለተወለድኩ የእግር መንገድ ጎበዝ ነኝ እችላለሁ። ግን ጫማው የዛን ጊዜ ያረኩት በጣም ልጦኝ ነበረ። እንዳልኳችሁ ስመለስ ነጠላ ጫማ አድርጌ ሸፎፍ እያልኩ ነው የመጣሁት እና ያው ይህን ይመስላል። ፈጣሪ እንግዲህ ይህን የመሰለ ቡቃያ በፀሐይ አብስሎ ይመግበን ፈጣሪ። እንትኑ ደስ ይላል፣ የበቀለው አዝርት በጣም ደስ ይላል። ቡቃያ ይባላል ወይም በቤተ ክርስቲያን አዝርት መሰለኝ የሚባለው። ያው መሰለኝ ልጨምርበት። ዳምናው ከላይ በጣም ደስ ይላል። ያው መስከረም እንደመሆኑ ዳምናው ትንሽ ፈካ ብሎ ይታያል። ከፊል ዳመናማ እየሆነ እኛም ከፍ ዝቅ እያለን ጎዳናችንን ቀጥለናል። እንደዚህ እንዲህ አይነት ጭቃ ነው የምንራመድ። እንግዲህ እንዲህ አይነት ጭቃ ላይ ነው እየገባሁ መሄድ። እዚህ ጋር የምዘልበት ቦታ ቅጡ ጠፍቶኝ ነው ይኸውላችሁ፣ በጣም ጭቃ ስለነበረ በዚህ ከየት ወደ የት እንደዚህ ጡብ ብዬ ነው የዘለልኩት ማለት ነው፣ ጭቃ ውስጥ እንዳልገባ። ለዛ ነው እንደዚህ ምድር ይኸው። የገጠር ልጆች ታውቃላችሁ የገጠር መንገድ እንዴት እንደሆነ። በመሀል ይኸው የሲስተር እግርም ይኸው እንደዚህ ሆና ጭቃ ገብታለች። ብዙም አልቀረጽኳትም እንጂ ቦክታ ነው የመጣችው። እነሱ በባዶ እግራቸው ስለሆነ ይኸው እንዳልኳችሁ እንግዲህ እዚህ ጋር ካሜራ ነገር ካሳየኋችሁ በኋላ ተመልሻለሁ እና ይኸው በቆሎ ብዙም አልደረሰም። በረድ መቶት ትንሽ ቅጠሉ ራሱ ወዥዋል፣ ተተላትሏል እና ያው ከሌላው አካባቢ እዚህ ጋር ትንሽ ይሻላል ማለት ነው። እሸቱ ቢያንስ ደርሷል። ከመስከረም መጨረሻ በኋላ ይጀምሩታል ማለት ነው። ይጀመራል መብላት የጓሮ እሸት። የክረምቱ እሸት ተለይቶን አያውቅም። በእርግጥ የምንድን ነው የበጋ በውሃ የሚለማ በቆሎ እሸት አለ። ያን ያህልም ውድም አልነበረም። በጣም ተመጣጣኝ ዋጋ ነው። ስንበላን የከረምነው እና ከአዲስ አበባ አንጻር ሲነጻጸር በቆሎ እሸት እዚህ በጣም ርካሽ ነው። በእንትንም ቢያመርቱት ምንድን ነው ስሙ በውሃ እንደዚህ በጀነሬተር ውሃ እየተሳበ እየጠጣ የበጋ መሬት እንደዛ ያመርታሉ። ከርቀት የምታዩትም በቆሎ ነው። ለጥ ያለ በቆሎ ነው። ያው ዙም ለማድረግ ሞክሬያለሁ እንድታዩት ከርቀት ቦታ። በዛ ላይ እየተንቀሳቀስኩ ስለሆነ ትንሽ የመወዛወዝ ባህሪ ያለው ካሜራው። ይሄ ሌላው ደግሞ የምታዩት ስንዴ ጤፍ ምናምን ነውና ላይክ ሼር ሰብስክራይብ ለምታደርጉ በከልብ እናመሰግናለን። የገጠር ልጆች ገጠር ተወልዳችሁ ያደጋችሁ የዚህ የገጠር ድባብ የናፈቃችሁ ሸርሸር እያደረጋችሁ ለሚያዩት አድርሱልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነት አይለየን። ላይክ ሸር አትርሱ። እስከ መጨረሻው እንድታዩ አደራ ላለሁኝ። እንግዲህ አልፎ አልፎም ቢሆን እመጣለሁኝ ለእግዚአብሔር ፍቃድ። ወዳችኋለሁ። መልካም ጊዜ። ባይ ባይ።